የሰላም ጥሪ የተቀበሉ የአፋሕድ አመራሮች በብሔራዊ ተሃድሶ ኮሚሽን ተመዘገቡ። ሰላም ጤና ይስጥልን። የአንድ እስከ 10 ዜና ተከታታዮቻችን የመንግስትን ሰላም ጥሪ የተቀበሉ የአማራ ፋኖ ሕዝባዊ ድርጅት አፋሕድ ከፍተኛ አመራር የሆኑት ፋንታው ሙሀቤ እና ማስረሻ ሰጤ በብሔራዊ ተሃድሶ ኮሚሽን የቀድሞ ታጣቂዎችን መልሶ የማቋቋም ፕሮግራም ዲዲአር ሂደት ለማለፍ በዛሬው ዕለት ተመዝግበዋል። የብሔራዊ ተሃድሶ ኮሚሽን ታጣቂዎችን በማስፈታት ወደ ህብረተሰብ መልሶ የመቀላቀል ስራ እየሰራ ነው። የሰላም ጥሪ የተቀበሉ የአፋሕድ አመራሮች በአፍሪካ ህብረትና ኢጋድ አደራዳሪነት ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸው ይታወሳል። በዛሬው ዕለትም የቡድኑ ከፍተኛ አመራሮች ፋንታው ሙሀቤና ማስረሻ ሰጤ በብሔራዊ ተሃድሶ ኮሚሽን ተመዝግበዋል። ውድ የሚዲያችን ተከታታዮቻችን ሚዲያችን እጅግ ስለተመታ ኮፕሊንግ እና ላይክ እያደረጋችሁ የሚዲያችን አባልና ተከታታይ እንድትሆኑ በአክብሮት እንጋብዛለን።